ዛሬ እንግዲህ በራዕይ ጥናት ላይ አንቀጥልም። ነገር ግን እግዚአብሔር ቃል በክርስቶስ ስለመኖር እንነጋገራለን። በክርስቶስ መኖር በክርስቶስ መኖር ምን ማለት ነው? በክርስቶስ መኖርስ ምርጫ የሌለው ጉዳይ ነው? እንዴትስ አድርገን በክርስቶስ እንኖራለን? እንግዲህ በክርስቶስ መኖር የሚለውን ዋና ሐሳብ ወይም አርዕስት ይዘን ዮሐንስ ወንጌል ምዕራፍ 15ን በዚህ ሰዓት እናያለን። በክርስቶስ ኢየሱስም አነባዋለሁ። ዮሐንስ ወንጌል ምዕራፍ 15 ከቁጥር 1 ጀምሮ አነባለሁ። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል። እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል። እነርሱም ሰብስበው በእሳት ይጥሏቸዋል፣ ያቃጥሉማቸዋል። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል። ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከብራል። አብ እንደወደደኝ እኔ ደግሞ እንደወደድኳችሁ በፍቅሬ ኑሩ። እኔ የአባቴን ትእዛዝ እንደጠበቅኩ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ደስታዬም በእናንተ እንዲሆን ደስታችሁም እንዲፈጸም ይህን ነግሬያችኋለሁ። እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ይህ ትእዛዜ ይህች ናት። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። እንግዲህ በክርስቶስ ስለመኖር ነው ዛሬ ትንሽ ሐሳብ ማካፈል የፈለኩት። ተከታታይነት ባለው መልኩ የራዕይን መጽሐፍ የዮሐንስ ራዕይ መጽሐፍ ስናጠና ቆይተናል። ዛሬ ግን ትንሽ ወጣ ብዬ በክርስቶስ መኖር የሚለውን ሐሳብ ይዤ መጥቻለሁ። በክርስቶስ መኖር በክርስቶስ መኖር ምን ማለት ነው? እንግዲህ እዚች ጋር በሚገባ መንገድ አስቀምጦታል። በክርስቶስ መኖር ለመሆኑ ምንድነው? በክርስቶስ መኖር የምርጫ ጉዳይ ነው? በክርስቶስ ስንኖር ጥቅማችን ምንድነው? በክርስቶስ መኖር ግዴታ ነው? እነዚህን ነገሮች እያሰብን በክርስቶስ መኖር ምንድነው የሚለውን ነገር አስቀድመን እናያለን። ደግሜ አነባዋለሁ በጌታ በኢየሱስ። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል። እናንተ ስለነገርኳችሁ ቃል ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ በወይን ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። አጭር ቃል እዚህ ጋር ምሳሌያዊ በሆነ አነጋገር
በወይን ግንድና በቅርንጫፍ መካከል ያለውን ግንኙነት ይተነትነዋል። በክርስቶስ ኢየሱስ መኖር ማለት ባጭሩ ቅርንጫፉ ያለ ግንዱ አይኖርም የሚለውን ሐሳብ ሰጠናል። ግንዱ ክርስቶስ ኢየሱስ ነው፣ እናንተ ደግሞ ቅርንጫፎች ናችሁ ይላል። በክርስቶስ ኢየሱስ መኖር ማለት ቅርንጫፉ ያለ ግንዱ መኖር ስለማይችል የግንዱ ቅርንጫፍ ሆኖ መኖር ማለት ነው። ይሄ እንግዲህ በብዙ መልኩ በመንፈሳዊ ህይወታችን ላይ ከፍተኛ የሆነ ተጽዕኖ ሊያመጣ የሚችል ሐሳብ ነው። በክርስቶስ መኖር ቅርንጫፉ ከግንዱ ውጪ ህይወት የለውም። በእኔ ባትኖሩ በራሳችሁ ፍሬ ማፍራት አትችሉም ነው የሚለው። አይደለም ፍሬ ማፍራት በህይወት መኖር አይችልም፣ ይደርቃል ቅርንጫፉ ከግንዱ ከተለየ። አሁን በክርስቶስ ኢየሱስ በዚህ ዘመን መኖርን ማሰብ አለብን። ምክንያቱም በክርስቶስ ኢየሱስ ብቻ ስንኖር ነው ከስጋ ተጽዕኖ፣ ከዓለም ተጽዕኖ፣ ከሰይጣን ተጽዕኖ አልፈን ፍሬ የምናፈራው ፍሬያማ የምንሆነው። አለበለዚያ በራሳችን አንዳች ነገር ማድረግ አንችልም። በራሳችሁ አንዳች ነገር ልታደርጉ አትችሉም ነው የሚለው። ቁጥር 4 በእኔ ኑሮ እኔም በእናንተ ቅርንጫፍ በወይን ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉ። አሁን እንግዲህ ጉዟችን በክርስቶስ ኢየሱስ ተጀምሯል፣ እርሱን በማመን ሲቀጥልስ ከዛም በኋላ ዘመናችን ጠቅላላ በክርስቶስ ኢየሱስ ልንኖር ነው የተጠራ ነው። በክርስቶስ ኢየሱስ መኖር ማለት ተግባራዊ የሆነ ልምምድ ነው፣ መንፈሳዊ የሆነ ልምምድ ነው፣ በመንፈስ መመላለስ ነው። ሮሜ ላይ እንደሚለው በሕይወት መንፈስ ሕግ መመላለስ ነው። ያ ሕይወት መንፈስ ሕግ ከሞትና ከኃጢአት ሕግ አርነት አውጥቶኛልና ይላል ጳውሎስ ሲናገር። በክርስቶስ መኖር ምርጫ አለው? ምርጫ የለውም። ለክርስቲያን ለእውነተኛ ደቀ መዝሙር ጌታ ኢየሱስ ክርስቶስን ላመነ ለተከተለ በክርስቶስ ኢየሱስ መኖር ምርጫ የሌለው ጉዳይ ነው። ምክንያቱም በስጋ ብትኖሩ ትሞቱ ዘንድ አላችሁ ይላል ሮሜ ላይ ራሱ። በመንፈስ ግን የስጋን ስራ ትገላላችሁ ነው የሚለው። በመንፈስ ግን የስጋን ስራ ብትገሉ በሕይወት ትኖራላችሁ ነው የሚለው። ስለዚህ አሁን በክርስቶስ ኢየሱስ ስለመኖር ማሰብ አለብን። ፍሬ ልናፈራ የምንችለው፣ ልናድግ የምንችለው፣ ልንበዛ የምንችለው ከሕፃንነት በኃጢአት ከመኖር ልንወጣ የምንችለው፣ ከኃጢአት እሽክርክሪት አዙሪት ልንወጣ የምንችለው፣ በኃጢአት ህይወት ከመመላለስ ከኃጢአት ጋር ትግል ከመቅጠም ስትራግል ከማድረግ ሊያወጣን የሚችለው አንድና አንድ መንገድ፣ ብቸኛው መንገድ በክርስቶስ ኢየሱስ መኖር ነው። በክርስቶስ ኢየሱስ መኖር ከልጅነት ከሕፃንነት ያወጣናል፣ ከስጋዊነት ያወጣናል፣ ከጠብ ከክርክር ከጥላቻ ከዘረኝነት አስተሳሰብ ያወጣናል። መጽሐፍ ቅዱስ ምን ይላል? ማቴዎስ ወንጌል ምዕራፍ 5 ላይ ምን ይላል? ለሰማዩ አባታችሁ ልጆች ትሆኑ ዘንድ የሚረግሟችሁን መርቁ፣ የሚጠሏችሁን ውደዱ፣ ስለሚያሳድዷችሁም ጸልዩ ነው የሚለው። ልጆች ትባሉ ዘንድ በልጅነት በእግዚአብሔር ልጅነት መገለጥ ከፈለግን አንዱና ብቸኛው መንገድ በክርስቶስ ኢየሱስ መኖር። ተቃራኒው በራሳችን ከመኖር በራሳችን ማድረግ እንችላለን። ኢንዲፔንደንት ከክርስቶስ የተለየ ኑሮ
አመን ብለን ከክርስቶስ ኢየሱስ የተለየ ኑሮ በአካሄዳችን፣ በአስተሳሰባችን፣ በአነጋገራችን የምንፈቅድ ከሆነ በራሳችን እየኖርን ነው። ያ ደግሞ ከኃጢአት ጋር መታገልን፣ ከስጋዊነት ጋር መታገልን፣ በድካም መመላለስን፣ በውድቀት መመላለስን፣ በጭንቀት በሐዘን መመላለስን ያስከትላል። ብሎም ፍሬ እንዳናፈራ ያደርገናል። ብሎም መጨረሻው ደግሞ ሞት ነው ይላል። ስጋ ብትኖሩ ትሞቱ ዘንድ አላችሁ ስለሚል ሮሜ ላይ። ስለዚህ በክርስቶስ ኢየሱስ መኖር የሚለውን ሐሳብ አእምሮአችን ውስጥ ልንይዝ ግድ ነው። በክርስቶስ ኢየሱስ መኖር፣ በክርስቶስ ኢየሱስ መኖር መቼ? ሁሌ በክርስቶስ ኢየሱስ መኖር መቼ? ቀንም ማታም በክርስቶስ ኢየሱስ መኖር፣ በመንፈስ መመላለስ። በክርስቶስ ኢየሱስ መኖር የውዴታ ግዴታ ነው፣ ምርጫ የለው። ምክንያቱም በስጋ ብንኖር እንደተናገርነው የተሸናፊነት ህይወት እንመራለን። ስለዚህ ሮሜ ምዕራፍ 8 መጨረሻው ላይ ምን ይላል? በወደደን በክርስቶስ ኢየሱስ ከአሸናፊዎች እንበልጣለን ይላል። ሁሉ በክርስቶስ ኢየሱስ ነው የተሰራው ለኛ። ሁሉ በክርስቶስ ኢየሱስ ለኛ ተሰርቷል። የእርሱ ስራ በእኛ ውስጥ በሙላት እንዲገለጥ ነው ክርስቶስ ኢየሱስ በመስቀል ላይ ዋጋ የከፈለው። የእርሱ ድል፣ የእሱ አሸናፊነት፣ የእሱ ጽድቅ፣ የእሱ ብጽዕና፣ የእሱ ንጽህና፣ የእሱ ቅድስና፣ የእሱ ፍጹም ይቅር ባይነት በውስጣችን እንዲገለጥ ነው ክርስቶስ ኢየሱስ እስከ መስቀል ሞት ድረስ ዋጋ የከፈለው። ስለዚህ በክርስቶስ ኢየሱስ መኖር ማለት ከስጋዊነት ወጥተን ከአዳማዊ ባህሪነት ወጥተን ከምናውቀው ሰዋዊ ባህሪ ወጥተን የክርስቶስን መልክ እንድንገለጥ በዛ እንድንመላለስ ያደርገናል። በክርስቶስ መኖር ምንድነው ጥቅሙ? በክርስቶስ መኖር አንደኛ የሚጠሉንን እንወዳለን። ክርስቶስ የሚጠሉትን ወዷል። የምንጠላውን እኛ እስከ መስቀል ሞት ነፍሱን በመስጠት ገና ሙታን ሳለን፣ ገና ጠላቶች ሳለን ከአብ ጋር አስታረቀን። የክርስቶስ ልብ በእናንተ ውስጥ በእናንተ ዘንድ ይሁን ይላል መጽሐፍ ቅዱስ። በክርስቶስ መኖር ትልቁና ዋናው አድቫንቴጅ ሰውን አንኮንዲሽናሊ ሁሉንም ሰው ዘር፣ ብሔር፣ ቋንቋ፣ ቀለም፣ ሃይማኖት ሳንለይ የሰውን ዘር ሁሉ እንወዳለን። ምክንያቱም ክርስቶስ ለሁሉ ነው የሞተው። ክርስቶስ ዓለምን ሊያድን ወዶ አንድያ ልጁን እስከ መስቀል ሞት ድረስ ሰጠ ይላል። ፍቅር በዚህ ይገለጣል። ስለዚህ የክርስቶስ ልብ በእኛ ውስጥ ይሆናል። በክርስቶስ መኖር የመጀመሪያው ውጤት የክርስቶስ ልብ በእኛ ውስጥ ይሆናል። ሁሉን እንወዳለን፣ አንኮንዲሽናሊ ሰውን ሁሉ እንወዳለን። ለመጥላት ምክንያት አንፈልግም። ምክንያት ቢኖርም ባይኖርም ሰውን ሁሉ ክርስቶስ እንደወደደ በዛ ፍቅር እንገለጣለን ማለት ነው። የክርስቶስ ልብ በእናንተ ዘንድ ይሁን። አእምሮን ሁሉ ለክርስቶስ ኢየሱስ እንማርካለን። ይሄ ነው አንደኛውና የመጀመሪያው በክርስቶስ የመኖር ውጤት። ዛሬ ብዙዎቻችን እንታገላለን። በራሳችን ልናመጣ የምንታገለው ነገር አለ። አዳማዊ ባህሪ ከእግዚአብሔር ክብር የጎደለው። ስለዚህ በመስቀሉ ከመንገድ ጠርቆ አስወግዶታል አሮጌውን ሰው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር ሁሉ አልፏል። በክርስቶስ ኢየሱስ አሸናፊ ነህ። በክርስቶስ ኢየሱስ አሸናፊ ነሽ። በክርስቶስ ኢየሱስ ድል ነስተሃል። በክርስቶስ ኢየሱስ ድል ነስተሻል። ምን አይነት ድል መንሳት! ሁሉን የሚወድ ፍቅር፣
ሁሉን የሚወድ ፍቅር ዘር፣ ቋንቋ፣ ቀለም፣ ነገድ ሳይለያይ ሳይመርጥ አንኮንዲሽናሊ አጋፔ የሆነው የእግዚአብሔር ፍቅር በሙላት ይገለጣል። ምን ሲሆን? በክርስቶስ ኢየሱስ ስንኖር። አንዱ ፍሬ ፍቅር ነው። ቅርንጫፍ ያለ ግንዱ ፍሬ ማፍራት እንደማይቻለው በእኔ ባትኖሩ ፍሬ አታፈሩም ነው ያለው ጌታ ኢየሱስ ክርስቶስ። ሌላው ፍሬ በክርስቶስ ኢየሱስ መኖር ወይም በመንፈስ መመላለስ፣ ሌላው ፍሬው ደግሞ በይቅርታ ልብ በይቅርታ መንፈስ እንድንመላለስ ያደርገናል። ምክንያቱም ብዙ ይቅር የተባለን ሰዎች ነን። ብዙ የተማርን ሰዎች ነን። በክርስቶስ ኢየሱስ ሊቆጠር የማይችል በደላችን፣ መተላለፋችን እግዚአብሔር ደምስሶታል በክርስቶስ ኢየሱስ ስራ፣ በክርስቶስ ኢየሱስ ደም። ስለዚህ እኛ ይቅር እንዳለን የበደሉንን ደግሞ ይቅር ብለን የምንመላለስበትን ጉልበትና አቅም እናገኛለን። ዛሬ ብዙ ሰዎች በራሳቸው ስለሆኑ ይቅርታን ማድረግ አይችሉም። ምክንያት ፈልገው ይጠላሉ። በይቅርታ አይመላለሱም። በቂም በጥላቻ ይመላለሳሉ። በስጋ እስከተመላለስን በራሳችን እስከተመላለስን ድረስ ይቅር ባዮች ልንሆን አንችልም። ይቅርታ በመስቀል ላይ ጥሉን የገደለው በመስቀል ላይ ደግሞ የአባቶ የማያደርጉትን አያውቁምና ይቅር በላቸው ያለው የማለደው ክርስቶስ ኢየሱስ ነው። የሚወጉትን ይቅር ያለው ያ የክርስቶስ ልብ በእኛ ውስጥ ይሆናል። በክርስቶስ ስንኖር ይቅር እንላለን። አይደለም ወንድሞቻችንን፣ አይደለም ጎረቤቶቻችንን፣ ኢቭን የማይፈልጉንን የሚያሳድዱን ሁሉ በፍቅር እንይዛለን። በደላቸውን አባት ሆይ የሚያደርጉትን አያውቁምና ይቅር ብለን እንማልዳለን። እስጢፋኖስን እናያለን እየወገሩት አባት ሆይ የሚያደርጉትን አያውቁምና ይቅር በላለ እየወገሩት። ክርስቶስ በውስጡ ነበረ፣ በክርስቶስ ነበረ። ክርስቶስ መልኩን በውስጡ ተመለከተ። እንግዲህ ትልቁ መፍትሄ ማለት ላይ በስጋ ላይ በሰይጣን ሽንገላ ላይ የበላይነት ኖሮን እንድመላለስ ካስፈለገ በክርስቶስ ኢየሱስ መኖር አለብን። በክርስቶስ ኢየሱስ መኖር። ሌላው በክርስቶስ ኢየሱስ መኖር ፍሬው ምንድን ነው? የሚጠሉንን እንወዳለን። ይሄ በክርስቶስ ኢየሱስ ብቻ ያለ ባህሪ ነው። ሁሉን መውደድ አንኮንዲሽናሊ አጋፔ የሆነው ፍቅር በክርስቶስ የተገለጠው አለ። አስቀድመን እንደተናገርነው ፍጹም የሆነ ይቅርታ አለ በክርስቶስ ኢየሱስ የተገለጠው። አባቶ የሚያደርጉትን አያውቁምና ይቅር በላቸዋል። በዚህ ደስ አለው፣ ተደሰተ። በሶስተኛ የሚጠሉንን እንወዳለን። ይሄ ብቻ ነው በክርስቶስ ኢየሱስ ውስጥ ያለ። በሌላ ማንም አዳማዊ ባህሪ ውስጥ ልታገኙት የማትችሉት። ለቀደሙት ሕግ ምን ይል ነበረ? የሚወድህን ውደድ፣ የሚጠሉህን ጥላ። በጸጋው ዘመን ግን በክርስቶስ ኢየሱስ የሚጠሏችሁን ውደዱ ነው የሚለው። የሚጠሉንን የምንወደው በክርስቶስ ኢየሱስ ስንመላለስ ብቻ ነው። በክርስቶስ ኢየሱስ ብቻ ስንኖር ብቻ ነው። የክርስቶስ ኢየሱስ ውበት ልዩ ነው። ከሰው ውበት የተለየ ነው። ይቅር ባይ ነው፣ ፍቅር ነው፣ ቸር ነው፣ መሐሪ ነው፣ ፍጹም ነው፣ ንጹህ ነው፣ ቅዱስ ነው። ክርስቶስ ኢየሱስ የተለየ ነው ውበቱ። በእርሱ መኖር ደግሞ የእርሱን ባህሪ በእኛ ውስጥ በሙላት እንድናስተላልፍ ያደርገናል። ምክንያቱም ቅርንጫፍ ያለ ግንዱ ፍሬ ማፍራት አይቻልም። እናንተም በእኔ ባትኖሩ ይላል ፍሬ ማፍራት አትችሉም ይላል። ሌላው ስለሚያሳድዱን እንጸልያለን። እነ ጳውሎስ እነ ጴጥሮስ
በዘመናቸው ክርስቶስ እነሱ በክርስቶስ ስለነበሩ ምን ሆነ? ስለሚያሳድዷቸው ይጸልዩ ነበር። የሚጠሏቸውን ይወዱ ነበር። በይቅርታና በፍቅር ይመላለሱ ነበር። ዛሬ ብዙዎች ደቀ መዝሙር ነን ብለው አሳዳጅ ሆነዋል። ነገር ግን ስለ ኢየሱስ ስለ ስሙ በእውነት እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ ነው የሚለው። በእውነት እግዚአብሔርን እየመሰልን በክርስቶስ ምንኖር ከሆነ የተለየን ሆነን እንገለጣለን። ዛሬ ብዙዎች አሳዳጆች ሆነዋል። እግዚአብሔርን መምሰል ግን ለስደት ነው የሚዳርገው እንጂ በተገላቢጦሽ አይደለም። ምን አይነት ስደት? የተለየ ሆነ ስትገለጥ በፍቅር በምህረት በቸርነት ዓለምን ሳትመስል አዳማዊ ባህሪ ሳትመስል አዲስ ፍጥረት ሆነ በክርስቶስ ኢየሱስ ስትገለጥ በክርስቶስ ኢየሱስ ስትገለጪ ክርስቶስ በአንተ ውስጥ ሲኖር ክርስቶስ በአንቺ ውስጥ ሲኖር በክርስቶስ ኢየሱስ ስንኖር ክርስቶስ ኢየሱስ በሙላት በእኛ ውስጥ ይመላለሳል። በእኔ ኑሩ እኔም በእናንተ ነው የሚለው። በክርስቶስ ስንኖር በአጠቃላይ ክርስቶስ በእኛ ውስጥ ይኖራል። ክርስቶስ ተመችቷቸዋል? ኢየሱስ ክርስቶስ ጌታ ተመችቷቸዋል? ይህን ጥያቄ እጠይቃለሁ። እሱስ ተመችቶታል? ልቤ ተመችቶታል? ልቤ በልቤ ዙፋን ላይ ተደራድሎ ተቀምጧል? ተመችቶታል? እንጠይቅ። ክርስቶስ ኢየሱስ ቅዱስ ነው፣ ንጹህ ነው፣ መሐሪ ነው፣ ይቅርባይ ነው፣ ፍቅር ነው። ወደር በሌለው ልኬት በሌለው ወርድ ስፋቱ በማይታወቅ ፍቅር ነው እኛን የወደደን። እግዚአብሔር ፍቅሩን በክርስቶስ ኢየሱስ ገልጿል። አንድያ ልጁን እስከ መስቀል ሞት አሳልፎ በመስጠት በዛ በክርስቶስ ኢየሱስ እየኖርን ክርስቶስ በእኛ ውስጥ እንዲኖር የእግዚአብሔር ፍቃድና ሐሳብ ነው። ስለዚህ ዛሬ የእግዚአብሔር ልጆች ተሆኑ ዘንድ የሚጠሏችሁን ውደዱ፣ የሚረግሟችሁን መርቁ፣ ስለሚያሳድዷችሁ ጸልዩ። ወንድሞች ሆይ ልባሞች የሆናችሁ አይምሰላችሁ፣ ክፉን በክፉ ፋንታ አትመልሱ ነው ለእግዚአብሔር ቃል። ደግሞ የሰማያዊ አባታችሁ ፍጹም እንደሆነ እናንተ ፍጹማን ሁኑ። እንዴት? በክርስቶስ ኢየሱስ በመኖር በክርስቶስ ኢየሱስ ስንኖር ክርስቶስ ኢየሱስ በእኛ ውስጥ ይኖራል። በእኛ ውስጥ ሲኖር በሙላት ፍሬያማ እንሆናለን። በእኔ ብትኖሩ ፍሬ ታፈራላችሁ። በእኔ ብትኖሩ ይላል። በእኔ ኑሩ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። በክርስቶስ ኢየሱስ ካልሆነ መንፈሳዊ ፍሬን እናፈራም። ይህንን ልብ አድርገን መያዝ አለብን። በክርስቶስ ኢየሱስ መኖር። በክርስቶስ ኢየሱስ ስንኖር ክርስቶስ በእኛ ውስጥ ይኖራል። አንኮንዲሽናል የሆነ ላብ ያለው ፍጹም በሆነ በይቅርታ ልብ የተመላለሰው ክርስቶስ ኢየሱስ፣ በትህትና የተመላለሰው፣ በፍቅር የተመላለሰው፣ ፍጹም በሆነ ታዛዥነት የተመላለሰው ክርስቶስ ኢየሱስ በእኛ ውስጥ ይኖራል። ሰውኛ ነገር አንጫወትም። ሰውኛ ጨዋታ አንጫወትም። አዳምኛ ባህሪ ይዘን ሰዎችን ለመሰናከል አንዳረግም። ስለዚህ እኔ የወይን ግንድ ነኝ ይላል ጌታ ኢየሱስ ክርስቶስ። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ ብዙ ፍሬ ያፈራል።
የተለዛሬ ፍሬያችን፣ የተለዛሬ የጽድቅ ፍሬያችን የተገለጠው፣ የተለዛሬ ፍቅር ፍሬያችን የተገለጠው፣ የተለዛሬ ትህትና ፍሬያችን የተገለጠው፣ ዛሬ የተለ እግዚአብሔር መምሰላችን፣ የተለየ ነገራችን፣ በቅድስና የተገለጥ ነው። በቅድስና ፍሬ ተገልጠናል። መጠየቅ አለብን። ተለይተናል ከዓለም ወይስ አንድ አይነት ሆነን ክፉን በክፉ ፋንታ እየመለስን እያሳደድን እየተሳደብን ለሰዎች መሰናክል ሆናል? ፍሬ እንድታፈሩ በእኔ ኑሩ ይላል። ፍሬ እንድታፈሩ በእኔ ብትኖሩ ብዙ ፍሬ ታፈራላችሁ። በእኔ ኑሩ እኔም በእናንተ ይላል። ቅርንጫፍ ያለ ግንዱ ፍሬ እንደማያፈራ በእኔ ኑሩ፣ በእኔ ብትኖሩ ብዙ ፍሬ ታፈራላችሁ። በራሳችሁ ግን አንዳች ነገር ማድረግ አትችሉም። ይሄ እግዚአብሔር ቃል ነው። ዮሐንስ ወንጌል ላይ ያለ ክርስቶስ ኢየሱስ ጌታ መልካም እረኛ ነው። ፍቅር ነው፣ ናሪ ነው፣ ይቅር ባይ ነው። በራሳችን ስንታገል አንዳች ነገር አናመጣም። ዘመናችንን ጠቅላላ ልክ እስራኤል በሴር ተራራ ተሽከርክረው 40 ዓመት እንደፈጁ ዘመናችንን ጠቅላላ በመሽከርከር እናሳልፋለን። ያለ ፍሬ እንሆናለን። ያለ ፍሬ ደግሞ ሲሆን አብ አይከብርም። ብዙ ፍሬ ብታፈሩ በእኔ ብትኖሩ አባቴ በዚህ ይከብራል ነው የሚለው። ስለዚህ እንጠይቅ። በክርስቶስ እየኖርን ነው። በክርስቶስ እየኖርን ከሆነ ውጤቱ ግልጽ ነው። የመንፈስ ፍሬ ይታይብናል። ስጋውያን አንሆንም፣ ዓለማውያን አንሆንም። የመጣው አስተሳሰብ ጠቅላላ ይዞን አንሄድም። በተለየ መልክ በክርስቶስ ኢየሱስ ሙላት እንገለጣለን። ለብዙዎች ረፍት እንሆናለን። ለብዙዎች መጽናናት እንሆናለን። ለብዙዎች ደግሞ የመዳን ምክንያት እንሆናለን። ክርስቶስ ኢየሱስ በሙላት በሕይወታችን ከገለጠን፣ እርሱ በሙላት በሕይወታችን ከተመላለሰ እንስጠው። በክርስቶስ ኢየሱስ መኖርን እንለማመድ። እንዴት እንቀጥል? በክርስቶስ ኢየሱስ መኖር እንዴት ይቻላል? ቁጥር 7 በክርስቶስ ኢየሱስ እንዴት መመላለስ ይቻላል? እንዴት መኖር ይቻላል? በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱን ሁሉ ለምኑ ይሆንላችኋል። በክርስቶስ ኢየሱስ መኖር ቃሎቹ በእኛ ውስጥ መኖርን ይፈልጋል። የእርሱ ቃል፣ የክርስቶስ ኢየሱስ ቃል፣ የወንጌል ሐሳብ የተገለጠው ቃሎቹ በእኛ ውስጥ ሊኖሩ ያስፈልጋሉ። ከየትም አናመጣውም። በክርስቶስ ኢየሱስ መኖር ቃሎቹ በእኛ ውስጥ በሙላት መኖርን ይጠይቃሉ። የእግዚአብሔርን ቃል መብላት ዕለት ዕለት በክርስቶስ ኢየሱስ ለመኖር የእግዚአብሔርን ቃል ዕለት ዕለት ሜዲቴት ማድረግ ማሰላሰል በክርስቶስ ኢየሱስ ለመኖር በአስተሳሰባችን ላይ የእግዚአብሔር ቃል የበላይ እንዲሆን መፍቀድ በክርስቶስ ኢየሱስ ለመኖር ይህንን መንፈሳዊ ልምምድ ዕለት ዕለት ልናደርገው ያስፈልጋል። ራስህን ለመንፈሳዊ ነገር አስለምድ ነው ያለው ጳውሎስ ጢሞቴዎስን። ምክንያቱም ራስን ለስጋዊ ነገር ማስለመድ እዚህ ዓለም ብቻ ይጠቅማል። ራስን ለመንፈሳዊ ዓለም ማስለመድ ለዚህ ዓለም ብቻ ሳይሆን ለዘላለም ዘላለማዊ ለሆነ ዓለም ይጠቅማል ይላል። ስለዚህ ቃሎቹ በሙላት በውስጣችን ሲቀመጡ ስናሰላስላቸው ስናስባቸው ያ ቃል በውስጣችን ስጋ የሆነ ያ ቃል በውስጣችን አካል የያዘ የክርስቶስን መልክ ክርስቶስ በእኛ ውስጥ በሙላት መኖሩን ይገልጣል ማለት ነው። ጳውሎስ ባጭሩ ቃል ቆሮንቶሳውያን ሲያስቸግሩት ምንድነው ያለው? ግራ ሲጋቡ እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ አለ።
ያን ያክል ኮንፊደንስ ያለበት ምክንያት ለምንድነው? ክርስቶስ በክርስቶስ እየሆነ ክርስቶስ ደግሞ በሱስ በሙላት ሲኖር ስላየ ነው። ለሌሎችም እየተገለጠ ስለነበረ ነው። እነሱ አይኖቻቸው ተጋርደው ስለነበር ባጭር ቋንቋ አላቸው እኔ ክርስቶስ እንደምመስል እናንተ እኔን ምሰሉዋል። በክርስቶስ እንኑር። በክርስቶስ ኢየሱስ ምርጫ አለው የለውም? በተለይ ላመነ ሰው ክርስቶስን ለተከተለ ሰው ሁሉ ጊዜ ይሄ የዕለት ልምምዱ ሊሆን ያስፈልጋል። በክርስቶስ ኢየሱስ መኖር ለልባችን እረፍት ለነፍሳችን እረፍት ይሆናል። በክርስቶስ ኢየሱስ መኖር ሰላማችን ይበዛል። የክርስቶስ ኢየሱስ ሕይወት በሙላት በውስጣችን ይገለጣል። የሕይወት መንፈስ በውስጣችን ይሰራል። የሕይወት ውሃ ወንዝ ከውስጣችን ይፈልቃል። ፍቅርን፣ ምሕረትን፣ ቸርነትን፣ ሰማያዊ ነገርን በውስጣችን ያበዛል። በክርስቶስ ኢየሱስ መኖር ብዙ ፍሬ እንዲኖረን ያደርጋል። ብዙ ፍሬ እንዲኖረን ያደርጋል። አለበለዚያ እንሰብካለን በክርስቶስ ካልኖረን ክርስቶስ በእኛ ውስጥ ካልኖረ እንሰብካለን፣ ነገር ግን ህይወት የለንም። ህይወት አይበዛም። ፍሬ የለንም። ፍሬያማ አይደለንም። እንሰብካለን። መስበክ በአእምሮ ማንም ይችላል። በህይወት መገለጥ ግን እሱ ነው ወሳኙ። ክርስቶስ በእኔ ውስጥ ሲሆን እኔ በክርስቶስ ነው። ክርስቶስ በእኔ ውስጥ ሲሆን ያን የእግዚአብሔር ልብ የእግዚአብሔር ሐሳብ በእኛ ውስጥ ተፈጸመ ማለት ነው። ዛሬ ወንድሞቻችንን መውደድ ያቃተን ለምን እንደሆነ ታውቃላችሁ? እንኳን ጠላቶቻችሁን የሚለው ቃሉ የሚጠሏችሁን የሚወዷችሁን ጥሎ አይደለም የሚለው። ዛሬ ተገላቢጦሽ ሆናል። የሚወዱን ሰዎች ቅርብ ሰዎቻችን መውደድ አቅቶናል። ብዙዎቻችን ዛሬ በጥቂት በደል ይቅር ባለማለት ብዙዎች ይቅር በይቅርታ መንፈስ መመላለስ አቅቷቸው ለብዙ በሽታና ኢቭን ላልተገባ ነገር ሲዳረጉ አይተናል። ለበቀል፣ ለቂም፣ ለጥላቻ ሲጋበዙ አይተናል። ዛሬ ብዙዎች ቃሉን እያወቁ በክርስቶስ ስለማይኖሩ ክርስቶስ በእነሱ ውስጥ ስለማይኖር በአመፃ በክፋት ተይዘው እናያለን። በፍቅር መመላለስ ከፈለግን የፍቅር ጥግ የፍቅር ቱንቢው ልኬቱ ክርስቶስ ኢየሱስ ነው። ወርዱ፣ ስፋቱ፣ ጥልቀቱ ከመታወቅ የሚያልፈው በእርሱ መኖርን የእግዚአብሔር ፍቃድና ሐሳብ ነው። እርሱም በእኛ ውስጥ በሙላት ይኖራል። በክርስቶስ ኢየሱስ ክርስቶስ በእኛ ውስጥ ይኖራል። ለብዙዎች መሰናክል ሆነናል። ለብዙዎች ግን ብርሃናቸው በሰው ፊት ሁሉ ይብራ ይላል የእግዚአብሔር ቃል ማቴዎስ ላይ። መልካሙን ስራቸውን አይተው የሰማይ አባታቸውን እንዲያመሰግኑ ይላል። ብርሃናችሁ በሰዎች ሁሉ ፊት ይብራ። በክርስቶስ ኢየሱስ ስንኖር ነው ብርሃናችን በሰዎች ሁሉ ፊት የሚበራው። በክርስቶስ ኢየሱስ መኖር በራሳችን ብንታገል ከአመፃ ከኃጢአት በዚህ ዓለም አሰራር በስጋ አሰራር በጨለማው ሽንገላ አሰራር መያዛችን አይቀርም። አሮጌው ሰው ከእግዚአብሔር ክብር የጎደለ ነው። ስለዚህ ነው ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር ሁሉ አልፏል የሚለው። በክርስቶስ ኢየሱስ ስንመላለስ ድል ነሾች ነን በኃጢአት ላይ። በክርስቶስ ኢየሱስ ስንመላለስ ድል ነሽ ነን በስጋ ላይ። በክርስቶስ ኢየሱስ ስንመላለስ ድል ነሽ ነን በጭንቀት ላይ። በክርስቶስ ኢየሱስ ስንመላለስ ድል ነሽ ነን በዓለም ላይ። በክርስቶስ ኢየሱስ ስንመላለስ ድል ነሽ ነን በኑሮአችን ላይ። በክርስቶስ ኢየሱስ ስንመላለስ ድል ነሽዎች ነን በሰይጣንና አሰራሩ በሽንገላው ላይ። በክርስቶስ ኢየሱስ ስንመላለስ በልዩነት እንገለጣለን። በእግዚአብሔር ብርሃን ተሞልተን እንገለጣለን። ያንን ብርሃን ሰዎች እያዩ የሰማይ አባታቸውን እግዚአብሔርን ያመሰግኑታል ይላል እግዚአብሔር ቃል። በክርስቶስ ኢየሱስ ምንመላለስ ዘመን
የምንመላለስበት ዘመን ይሆንልን። በክርስቶስ ኢየሱስ ስንመላለስ ሰሚት ስናደር ለክርስቶስ ኢየሱስ እርሱ በእኛ ውስጥ በሙላት ይኖራል። ከእንግዲህ በኋላ እኔ በስጋዬ አልኖርም እንዳለ ጳውሎስ፣ በእኔ ውስጥ ግን በክርስቶስ በእኔ ውስጥ በሙላት ይኖራል እንዳለ። በስጋ የምኖረው ኑሮ ለራሴ አይደለም፣ ለወደደኝ ለእርሱ ለክርስቶስ ኢየሱስ ነው። በክርስቶስ ስንኖር ክርስቶስ በእኛ ውስጥ በሙላት በእኔ ኑሮ እኔም በእናንተ እኖራለሁ ነው የሚለው። እንዲህ ነው የእግዚአብሔር ፍቃድና ሐሳብ። ስለዚህ ቃሉን ሜዲቴት እናድርግ። ሌላው በመንፈስ ዘወትር እንጸልይ። በመንፈስ ዘወትር እንጸልይ። ሳታቋርጡ ዘወትር በመንፈስ ጸልዩ ነው የሚለው። ቃሉ በሙላት ካለ በመንፈስ በውስጥነታችን ብንጠነክር፣ በጸሎት በመንፈስ በውስጥነታችን እንጠነክራለን፣ ፍሬያማ እንሆናለን። እንቀጥላለን። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ለምኑ ይሆንላችኋል። የሚገርም ነው። ይሄ አሜዚንግ የሆነ ቃል ነው። እንግዲህ በክርስቶስ ብንኖር ቃሎቹም በእኛ ውስጥ በሙላት ቢኖሩ፣ በክርስቶስ ብንኖር ክርስቶስ በእኛ ውስጥ በሙላት ቢመላለስ የምንፈልገውን ጠቅላላ ብንጠይቅ ለምኑ ይላል ይሆንላችኋል። ይሄ እንግዲህ ብቸኛውን ጥቅስ ነው። የምትፈልጉን የምትወዱትን ለምኑ ይሆንላችኋል የሚል ቦታ። ይህ ፕሮሚስ ቀላል አይደለም፣ ነገር ግን ኮንዲሽናል ነው። በክርስቶስ ኢየሱስ ብንኖር ቃሎቹ በእኛ ውስጥ ቢኖሩ እርሱ በእኛ ውስጥ ይኖራል። ያኔ የምንወደውን ሁሉ ብንጠይቅ ይሆንልናል፣ ብንለምን ይሆንልናል። አሜዚንግ! ይሄ በጣም የሚያስደንቅ ነገር ነው። የሚያስደንቅ ነገር ነው። ምን ጠይቃችሁ ከእግዚአብሔር ዘንድ አጣችሁ። ነገር ግን ምንድነው የሚለው? በክርስቶስ ኢየሱስ መኖርን ይፈልጋል። ክርስቶስ በእኛ ውስጥ በሙላት መኖርን ይፈልጋል። የእግዚአብሔር ቃል በሙላት በእኛ ውስጥ ሊኖር ይፈልጋል። በክርስቶስ ኢየሱስ መኖር ምንድነው የሚያመጣው? ቁጥር 8 ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከብራል። ብዙ ፍሬ ማፍራት ይሆንልናል። እውነተኛ ደቀ መዛሙርት እንሆናለን። ብዙ ፍሬ የጠፋው ለምንድን ነው? ደቀ መዛሙርትስ የጠፉት ለምንድን ነው? በዘመናችን ይሄን ለመተቸት አይደለም፣ ግን ይታያል። የሚታይ ግልጽ የሆነ ነገር አለ። ፍሬያማ ነን፣ በፍቅር እንገለጣለን። ፍሬያማ ነን፣ በክርስቶስ ኢየሱስ ሙላት እንገለጣለን። በትህትና እንገለጣለን፣ በድልነሽነት እንገለጣለን፣ በይቅር ባይነት እንመላለሳለን። ሁሉን እንወዳለን፣ የሚጠሉን እንወዳለን። የሚረግሙንን እንባርካለን። የሚባርክ አንደበት ነው ያለው። የተሰጠን በክርስቶስ ኢየሱስ የሚባርክ አንደበት ነው። ጸጋን ሊሰጥ የሚችል ቃል ከአንደበታችሁ ይውጣ እንጂ ከቶ አንዳች ክፉ ቃል ከአንደበታችሁ አይውጣ ይላል። የሚባርክ አንደበት አለን። የሚባርክ ሌሎችን የሚባርክ የሚጠሉንን የሚባርክ የሚጠሉንን የሚወድ አንደበት ልብ አለን። የሚረግሙንን የሚመርቅ አንደበት አለን። ኢየሱስ ክርስቶስ ጌታ ነው። ስለዚህ በክርስቶስ ኢየሱስ መኖር ነው። በክርስቶስ ኢየሱስ ስንኖር ክርስቶስ በእኛ ውስጥ በሙላት ይኖራል። ይሄ የሚሆነው ደግሞ በአጠቃላይ በእምነት ነው። በእምነት የተጀመረ ጉዞ በእምነት ሲቀጥል ነው። የእግዚአብሔር ስልክ ከእምነት ወደ እምነት ይገለጣል። ስለዚህ በእምነት በክርስቶስ ኢየሱስ በእምነት አለ ለገላትያ ሰዎች ዳግም ክርስቶስ ኢየሱስ በእምነት በልባችሁ እስኪሳል ድረስ ምጥ ይዞኛል አለ። በእምነት ነው ይህ ሁሉ የሚሰራው። በእምነት የሚሰራ ጸጋ በክርስቶስ መኖር በእምነት ነው። በክርስቶስ ኢየሱስ መመላለስ በእምነት ነው። እምነታችን ደግሞ በእግዚአብሔር ልጅ ላይ ያለን እምነት ስንመላለስ ተጨባጭ ወደሆነ ስጋ ቃሎቹ ስጋ ሆነው የሚገለጡበት ሁኔታ ይፈጠራል ማለት ነው።
እውነተኛ ደቀ መዝሙር እንሆናለን፣ ብዙ ፍሬ እናፈራለን። ማይከብራል አባቴ በዚህ ይከብራል አለ። ለክርስቶስ ኢየሱስ መኖር አብ በዚህ ይከብራል። የነገሮች ሁሉ ፍጻሜ ክብሩ ለእግዚአብሔር ሲሆን ነው። ስንኖር፣ ስንመላለስ፣ ስንናገር፣ ስንሰብክ፣ ስንመሰክር፣ ስናወራ ተጠቅልሎ ሁሉ ክብሩ ለእግዚአብሔር ሲሆን ነው ታርጌቱን መታ የሚባለው። አለበለዚያ ብዙ ነገር አድርገን እንደዚህ ብዙ ተናግረን ክብሩን እግዚአብሔር ካልወሰደ ትርጉም የለውም። ይሄ ሁሉ ለእግዚአብሔር ክብር አባቴ በዚህ ይከብራል አለ። ብዙ ፍሬ ብታፈሩ ደቀ መዛሙርት ብትሆኑ በዚህ አባቴ ይከብራል። ስጋና ደም የእግዚአብሔርን ክብር አይፈልግም። አዳማዊ ኔቸር የራሱን ክብር እንጂ የእግዚአብሔርን ክብር አይፈልግም። ለዚህ ነው ከመንገድ ጠርቆ ያስወገደው በመስቀል አሮጌው ማንነት የእግዚአብሔር ክብር የጎደለው ሰው በራሱ ለእግዚአብሔር ክብር ሊያመጣ አይችልም። የራሱን ክብር የሚፈልግ ነው አዳማዊ ማንነታችን። በክርስቶስ ኢየሱስ ስንሆን ግን አንደኛ ፍሬ እናፈራለን፣ ብዙ ሁለተኛ ደቀ መዛሙርት እንሆናለን። ይህ ደግሞ ለአባቱ ክብር ይሆናል፣ ለእግዚአብሔር ክብር ይሆናል። ተጠቅልሎ ብዙ ሰዎች እናገለግላለን እንመላለሳለን እያሉ ክብርን ለራሳቸው ጠቅልለው ይወስዳሉ። ክሬዲት የለውም በእግዚአብሔር ፊት ያለውም ዋጋ የለውም፣ ትርጉም የለውም። ሁሉ ነገር ተጠቅልሎ ለእግዚአብሔር ክብር ካልሆነ፣ ሁለንተናችን ተጠቅልሎ ለእግዚአብሔር ክብር ካልሆነ፣ የመዓዛ ሽታ ሆኖ ለእግዚአብሔር ክብር ካልቀረበ ትርጉም የለውም ሁሉ ነገር። ስለዚህ በክርስቶስ ኢየሱስ ስንኖር ክርስቶስ በእኛ ውስጥ ይኖራል። በዚህ የተነሳ ደግሞ ብዙ ፍሬ እናፈራለን፣ እውነተኛ ደቀ መዝሙር እንሆናለን። ይህ ሁሉ ደግሞ ተጠቅልሎ ለእግዚአብሔር ክብር ይሆናል ማለት ነው። አብ እንደወደደኝ ቁጥር 9 እኔ ደግሞ ወደድኳችሁ በፍቅሬ ኑሩ። እዚህ ነገር ሁሉ ስርና መሰረት በክርስቶስ ኢየሱስ ፍቅር ውስጥ መኖር ነው። በክርስቶስ ኢየሱስ ለመኖር ስናስብ መነሻ ሐሳባችን ክርስቶስ ኢየሱስን መውደድ ነው። መውደድ፣ በፍቅር ውስጥ መኖር። እንወደዋለን ስናየው፣ እንወደዋለን ስናምነው፣ እንወደዋለን ምክንያቱም ውበቱ ልዩ ስለሆነ፣ የሚማርክ ስለሆነ፣ ዕለት ዕለት የሚገለጥ ማንነቱ የሚስብ የሚማርክ ከሰው ልጆች ሁሉ ይልቅ ውበቱ ልዩ ነው። ምንም እንኳን ሰው ሆኖ ቢገለጥ ቅዱስ ነው፣ ጻድቅ ነው፣ ፍቅር ነው፣ ይቅር ባይ ነው፣ መሐሪ ነው። እንወደዋለን። ክርስቶስ ኢየሱስ የማረከን በፍቅሩ ነው። ዛሬ እንደምናያቸው ተዋጊዎች መሳሪያ ደግኖብን አይደለም፣ ኒውክሌር ደግኖብን አይደለም፣ ወይም ደግሞ እነዚህ አሁን እንደመጡ ዘመናዊ መሳሪያ ተተኩሶብን አይደለም። ነገር ግን የክርስቶስ ኢየሱስ ፍቅር በመስቀል ላይ የተገለጠው እርሱ ከነዚህ ሁሉ በላይ ስለሆነ እሱ ማረከን፣ አመጣን። በዚህ ፍቅር ውስጥ ነው መኖር ያለብን። የአብና የወልድ ፍቅር አለ። በዛ ፍቅር ውስጥ ነው መኖር ያለብን። በፍቅር ውስጥ ስንኖር በክርስቶስ ኢየሱስ እንኖራለን። ክርስቶስ በእኛ ውስጥ ይኖራል። ይሄ የተገለጠልን ፍቅር ከመታወቅ የሚያልፍ ፍቅር ነው። ሁሌ ደግሞ አዲስ የሆነ ፍቅር ነው። ክርስቶስ ኢየሱስ ማረከን፣ መሳሪያ ሳያንጋጋ ማረከን፣ በፍቅሩ ማረከን፣ በፍቅሩ ወደ መንግስቱ አፈለሰን። ክርስቶስ ኢየሱስ በመስቀል ላይ በከፈለው ዋጋ በፍቅሩ ከመታወቅ በሚያልፈው ፍቅሩ ማርኮን ነው ዛሬ ክርስቶስን የተከተልነው። ይሄ ፍቅር ውስጣችን ሁሌ ሊንቀሳቀስ ሁሌ ሊቀጣጠል ያስፈልጋል በክርስቶስ ኢየሱስ ለመኖር። ቁጥር 11 ደስታዬም በእናንተ እንዲሆን ደስታቸውም እንዲፈጸም ይህን ነግሬያቸዋለሁ። ሃሌሉያ! ደስታዬ በእናንተ እንዲሆን ደስታቸውም እንዲፈጸም ይህን ነግሬያቸዋለሁ። ታውቃላችሁ፣ ደስታ ብዙዎቻችን የምንፈልገው ነገር ነው። መጀመሪያ
የክርስቶስ ደስታ ሲፈጸም ነው የኛ ደስታ የሚመጣው። የክርስቶስ ደስታ ምንድነው? እሱ በእኛ ውስጥ መኖር፣ እኛ በሱ መኖር፣ እሱ በእኛ ውስጥ መኖር፣ ፍሬያማ እንድንሆን፣ እውነተኛ ደቀ መዝሙር ነው፣ በፍቅሩ እንድንመላለስ ነው። ይሄ ደስታውን ይፈጽምለታል። ይሄ ደስታ ሲፈጸም እኛ ደስተኞች እንሆናለን። ደስታ ከዚህ ውጪ የለም። ደስታዬም በእናንተ እንዲሆን ደስታችሁም እንዲፈጸም ይህን ነግሬያችኋለሁ ይላል። ቁጥር 12 እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ይህች ትእዛዜ ይህች ናት። ፕሬዝ ጋድ። እንግዲህ የተለየ ትእዛዝ እርስ በርሳችሁ ተዋደዱ። እንዋደዳለን እርስ በርሳችን ወይስ መታየት አንፈልግም? እንጠይቅ። እውነተኛ የሆነ በግብዝነት ሳይሆን እውነተኛ በሆነ መጠየቅ። ስለዚህ በክርስቶስ ኢየሱስ ስንሆን እርስ በርሳችን እንዋደዳለን፣ እንፈላለጋለን፣ እንነፋፈቃለን። እንደዛ ነው ዛሬ እንፈላለጋል ወንድም ወንድሙን፣ እርስ በርስ እንፈላለጋለን፣ እንዋደዳለን። ይሄ ከባድ ጥያቄ ነው። ከዓለም ተለይተን ልንገለጥ የምንችለው እውነተኛ ፍቅር በመካከላችን ሲሆን አንዱ መልክ ይሄ ነው። አስቀድመን ደግሞ የገለጥነው አለ የሚጠሉንን ስንወድ ነው። ከዓለም ተለይተን ልንገለጥ የምንችለው የሰማዩ አባታችሁ ፍጹም እንደሆነ እናንተ ፍጹማን ሁኑ ነው የሚለው። ይሄ የሚሆነው በክርስቶስ ኢየሱስ በመኖር ነው። ክርስቶስ ኢየሱስ በእኛ ውስጥ በመኖሩ ነው። ይሄ በእምነት የምንወስደው እርምጃ ነው። በክርስቶስ ኢየሱስ ድል ነሽ ነን። በክርስቶስ ኢየሱስ በዓለም ላይ ድል ነስተናል። በኃጢአት ላይ ድል ነስተናል። በክርስቶስ ኢየሱስ በወደደን በእርሱ ከአሸናፊዎች እንበልጣለን። በእኔነት በስጋዊ በአዳማዊ ባህሪያት ሁሉ ድል ነስተናል። አሮጌው ሰዋችን ከክርስቶስ ጋር እንደተሰቀለ እናውቃለን። በእምነት ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር ሁሉ አልፏል። ኃይልን በሚሰጠኝ በክርስቶስ የማልችለው ምንም ነገር የለም። ሁሉን እችላለሁ። በክርስቶስ ኢየሱስ እግዚአብሔር ሁሉን ነገር ጠቅልሎታል። በክርስቶስ ስንመላለስ፣ በክርስቶስ ስንኖር፣ ክርስቶስ ኢየሱስ በሙላት በእኛ ውስጥ ይኖራል። ያኔ አብ ይከብራል። ያኔ ብዙ ፍሬ እናፈራለን። ያኔ ደቀ መዛሙርት እንሆናለን። ያኔ አብ ይከብራል። የክርስቶስ ኢየሱስ ደስታ በእኛ ውስጥ ይፈጸማል። እኛም ማለቂያ ልክ በሌለው ደስታ እንሞላለን። እርስ በርሳችንን መዋደድ ይሆነልናል። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለም። እኔ ያዘዝኳችሁን ሁሉ ብታደርጉ እናንተ ወዳጆቼ ናችሁ። ወዳጅነት የክርስቶስ ኢየሱስ ያዘዘንን በማድረግ ብቻ ላይ የተመሰረተ ነው። የክርስቶስ ኢየሱስ ወዳጆች ናችሁ እንግዲህ ይላል የእግዚአብሔር ቃል ይፈትናል። እኔ ያዘዝኳችሁን ብታደርጉ ወዳጆቼ ናችሁ ይላል። ይሄ ታመነ የእግዚአብሔር ቃል ነው። ቁጥር 14 ምዕራፍ 15 ቁጥር 14 እኔ ያዘዝኳችሁን ሁሉ ብታደርጉ እናንተ ወዳጆቼ ናችሁ። ማን ነው ዛሬ ክርስቶስ ኢየሱስ ወዳጅ? ሰባኪ ነው? ማን ነው ዛሬ የክርስቶስ ኢየሱስ ወዳጅ? የሃይማኖት ወገን ነው? ማን ነው? እኔ ያዘዝኳችሁን ሁሉ ብታደርጉ እናንተ ወዳጆች ናችሁ። ወዳጅነት የሚለካው እርሱ ያዘዘንን በፍቅር ስንታዘዝ ስናደርግ ነው። ክብር ለእግዚአብሔር ይሁን። እንግዲህ ዛሬ በክርስቶስ ስለመኖር በተወሰነ ደረጃ ዮሐንስ ወንጌል ምዕራፍ 14 ላይ ያለውን የወይን ግንድ ምሳሌ ተመልክተናል። በክርስቶስ ኢየሱስ እንኖር። ክርስቶስ በእኛ ውስጥ ይኖራል። ብዙ ፍሬ እናፈራለን። እውነተኛ ደቀ መዝሙር እንሆናለን። አብ በዚህ ይከብራል። ክብር ለእግዚአብሔር ይሁን። በራሳችን አንዳች ነገር ማድረግ አንችልም። በክርስቶስ ኢየሱስ ግን ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ይላል ጳውሎስ።
በወደደን በክርስቶስ ኢየሱስ ከአሸናፊዎች እንበልጣለን። በክርስቶስ ኢየሱስ ግን በድል እንመላለሳለን። በዓለም ላይ፣ በኃጢአት ላይ፣ ባስቸገረን ነገር ላይ፣ በጭንቀት ላይ፣ በዚህ ምድር አስተሳሰብ ላይ፣ በስጋዊነት ላይ፣ በጥላቻ፣ በእኔነት፣ በዘረኝነት ላይ ኮንከረር እንሆናለን። በክርስቶስ ኢየሱስ በእምነት በክርስቶስ ኢየሱስ እንመላለስ። በእምነት በክርስቶስ ኢየሱስ እንኖር። ክርስቶስ በእኛ ውስጥ በእምነት ይሳላል። እንዴት እናድርገው? ፕራክቲካሊ ቃሉን እንብላ። የመንፈስ ምግብ የሆነውን ቃሉን እንብላ። ቃሉን ሜዲቴት እናድርግ። ሌላስ አናቋርጥ ዘወትር በመንፈስ እንጸልይ። ይሄ ሲሆን በክርስቶስ ኢየሱስ በሙላት መመላለስ ይሆንልናል። ክርስቶስ በእኛ ውስጥ በሙላት መገለጽ ይሆንለታል። ክብር ለእግዚአብሔር ይሁን። ይሄ ዘመን በልዩነት የምንገለጥበት ዘመን ይሁን። እውነተኛ ደቀ መዝሙር ሆነን በክርስቶስ ኢየሱስ የምንመላለስበት ዘመን ይሁን። አልፎ ተርፎ ደግሞ ሙላት ክርስቶስ ኢየሱስ በእኛ ውስጥ ሙላት የሚገለጥበት ዘመን ይሆንልን። ተባረኩ።